የኮልፌ ኢንዱስትሪያል ኮሌጅ የስልጠናና አካዳሚክ ጉዳዮች ምክትል ዲን ወይዘሮ ሳራ አበበ ለቃለ መጠይቃችን ፈቃደኛ ስለሆንሽ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ክብሩ ይስፋ። ሰላም ነው። የመጀመሪያው ጥያቄ በኮሌጅ ውስጥ ምን ያህል መደበኛና አጫጭር ስልጠናዎች ይሰጣሉ? ምን ያህልስ ሰልጣኞች አሉ? በጣም ጥሩ። የኮልፌ ኢንዱስትሪያል ኮሌጅ በመደበኛ ያ ማለት በቀንና በማታ ከ800 በላይ ሰልጣኞችን ተቀብለው እያሰለጠነ ይገኛል። ፕላስ ደግሞ በአጫጭርም እንደዚሁ በጀት አመቱ ብንጀምር ከ24000 በላይ ሰልጣኞችን ተቀብሎ እያሰለጠነ ይገኛል ማለት ነው። ያው እንደሚታወቀው ኮልፌ ኢንዱስትሪያል ኮሌጅ ስልጠና መስጠት ብቻ ሳይሆን የሰጠነውን ስልጠና ማስመዘንም አንዱ ግባችን ነውና አስመዝግበን ፕላስ ደግሞ ከስራ ጋር እናስተሳስራለን ማለት ነው። የኮሌጁ ዋና ደንበኞች ሰልጣኞች ናቸውና የ2018 ሰልጣኝ ቅበላ ቁጥርን ለማሳደግ ምን እየተሰራ ይገኛል? ለወደፊትስ ምን ታስቧል? በጣም ጥሩ። ያው ኮልፌ በጣም ሰፊ ነዋሪዎች ያሉበት ክፍለ ከተማ እንደመሆኑ መጠን በጣም ፍላጎቱ በጣም አለ። ነገር ግን እነዚህን ሰልጣኞች የሚመጡትን ተቀብሎ ለማስተናገድ ደግሞ ተቋሙን ማስፋት ይጠይቃል እና ተጨማሪ የማስፋፊያ ቦታዎችን ተቋሙ እየጠየቀ በአፋጣኝ ምላሽ እንዲሰጠን እያደረግን ያለነውና እሱ ምናልባት ምላሽ የሚሰጠን ከሆነ ምላሽ የሚያገኝ ከሆነ የሰልጣኞቹን ቁጥር ከፍ ማድረግ ይቻላል፣ ቁጥሩን መጨመር ይቻላል። አሁን ባለን ኮንቴክስት ግን ከዚህ በላይ ሰልጣኞችን መቀበልና ማስተናገድ አንችልም። ያ ማለት ነው የቦታ እጥረት አለብን ማለት ነው። ፍላጎት አለ። ለክፍለ ከተማው ብቸኛ ተቋም ይሄ ነው። ሌሎችን ተቋም አይተሽ ከሆነ በአንድ ክፍለ ከተማ ላይ 2-3 ተቋማት ያላቸው ክፍለ ከተሞች አሉ። ኮልፌ ክፍለ ከተማ ግን ብቸኛ ያለው ኮሌጅ ኮልፌ ኢንዱስትሪያል ኮሌጅ ነው ማለት ነው። ስለዚህ ሰፊ ነዋሪ ህዝብ ያለበት ክፍለ ከተማ ነው። ነገር ግን ተቋሙ ደግሞ አንድ ተቋም ብቻ ነው። ስለዚህ ተጨማሪ ሌላ ግንባታ የሚጠይቅ ተጨማሪ ሌላ ቦታ የሚጠይቅ ነው ማለት ነው። ይህንንም የሚመለከተው አካል ውይይት እያደረገ ነው። ምላሽ የሚሰጠን ከሆነ ፍላጎቱ አለ። ነገር ግን ያንን ፍላጎት የምናስተናግድበት ኤሪያ ደግሞ ያስፈልገናልና የግድ ተቀብሎ ለማስተናገድ መጀመሪያ እነዚህን ፋሲሊቲዎች ማሟላት ይጠይቃልና እሱ ምላሽ ሊሰጠን ይገባል ማለት ነው። ኮሌጁን ሰልጣኞች እንዲያውቁትና እንዲወዱት ምን እየተሰራ ይገኛል? በጣም ጥሩ ጥያቄ ነው። የመጀመሪያው ተቋሙ እንዲታወቅ የምናደርገው በምንሰጠው የስልጠና ጥራት ነው። ጥራት ያለው ትሬኒንግ እኛ የምንሰጥ ከሆነ ኢንዱስትሪው የሚፈልገውን አይነት የሰው ኃይል ማቅረብ እንችላለን ማለት ነው። ያ ማለት ምን ማለት ነው? ኢንዱስትሪው ካለው ከሚፈልገው የሰው ኃይል አንጻር ብቁ ተወዳዳሪ የሚሆን ዜጎችን እያሰለጠንን እያስመረቅን ብቁ እያደረግን የምናወጣ ከሆነ ኢንዱስትሪው ፈለገን ማለት ነው፣ አወቀን ማለት ነው በተዘዋዋሪ። ስለዚህ ጥራት ላይ መስራት ቁጥር 1 አማራጭ የሌለው ስራ ነው ማለት ነው። ጥራት ያለው ትሬኒንግን ለመስራት ደግሞ አሰልጣኞቻችንን ማብቃት ይጠይቃል። ብቁ የሆኑ አሰልጣኞች ሲኖሩን ብቁ የሆኑ ሰልጣኞችን ማውጣት ማስመረቅ ብቁ ማድረግ እንችላለን ማለት ነው። ስለዚህ ብዙ ተያያዥ የሆኑ እንትኖች አሉ፣ ጉዳዮች አሉ እዛ ላይ መስራት። ከአጫጭር ስልጠናዎች ጋር ተያይዞ ከክፍለ ከተማውና በስሩ ካሉ ወረዳዎች ጋር ኮሌጁ ያለው ግንኙነት ምን ይመስላል? በጣም ጥሩ። ያው በተለይ የስራና ክህሎት ቢሮ በአንድ ከተቋቋመ ጀምሮ ወረዳና ክፍለ ከተማ ተቋማት በቅንጅት የመስራት ትሬንዳቸው በጣም እየሰፋ እየተጠናከረ ነው ያለው ማለት ነው። ቀደም እንዳልኩሽ በዚህ በጀት አመት ብቻ ከ24000 በላይ አጫጭር ሰልጣኞችን ተቀብለን አሰልጥነናል። ቴክኒካሎችን ደግሞ አስመዝነን ብቁ እያደረግን ያለንበት አግባብ ነው ያለው። ያ ማለት ወደ 24000 በላይ ሰልጣኞችን ተቀበልን ስንል ምንጫችን ሶርሳችን ዋናው የት ነው? ወረዳዎች ናቸው። ወረዳዎች በየሳምንቱ ሰልጣኞችን እየመለመሉ ከፍላጎታቸው አንፃር ለክፍለ ከተማ ያስተላልፋሉ። ክፍለ ከተማው ደግሞ ያንን ተቀብሎ ለስራና ክህሎት ቢሮ ይሰጣል። ስራና ክህሎት ቢሮ ደግሞ ለኛ ያሳውቃል ማለት ነው። ስለዚህ ያንን ዝርዝርኛ መሰረት አድርገን የሰልጣኞችን ምዝገባ እናካሂዳለን። አሰልጣኞችን መድበን ክላስ አመቻችተን ስልጠናው እንዲሰጣቸው ይደረጋል ማለት ነው። በዚህ ብቻ ያበቃም።
ሰልጣኞችን እኛ በመናሰለጥንበት ጊዜ ወረዳው የመለመላቸውን ሰልጣኞች የት ናቸው ሪሊ የተመለመሉ ሰልጣኞች መተው ሰልጣናውን አቴንድ እያደረጉ ነው እያደረጉ አይደለም የሚለው በስልክም በአካልም ኮሙኒኬት እንደራረጋለን ማለት ነው። በጣም ዝቅተኛ ቁጥር ያለው ወረዳ ካለ ከተላከልን ቁጥር አንፃር ቶሎ ብለን ለወረዳም ክፍለ ከተማም ኮሙኒኬት እናደርጋለን ማለት ነው። ለምሳሌ መጀመሪያው ኦሪንቴሽን ላይ ያልተገኙ ሰልጣኞች ካሉ በሚቀጥለው ቀን ቶሎ መተው ስልጣናውን እንዲከታተሉ እናደርጋለን ማለት ነውና ይህንን በቅንጅት ነው የምንሰራው፣ በመነጋገር ነው የምንሰራው። ይሄ ብቻ አይደለም፣ በየሳምንቱ ቋሚ የሆነ ግንኙነት አለን ከወረዳና ክፍለ ከተሞች ጋር ማለት ነው። እኛ ሰልጣኞችን እነዚህ ሰልጣኞች ተቀብለን ለማስተናገድ ቅድም እንዳልኩሽ የቦታ እጥረት አለብን። ስለዚህ ምንድነው ሞሮፍ እነዚህ ሶፍት ስኪል ትሬኒንጎችን እዛ ወረዳው ባለው ቦታ ላይ አመቻችቶ ስልጠና እየሰጠ ነው የሚገኘው ማለት ነው። ምክንያቱም ቅድም እንዳልኩሽ ፍላጎቱ በጣም ሰፊ ነው። ነገር ግን ተቋሙ ደግሞ ይህንን ተቀብሎ ለማስተናገድ የክላስ እጥረት አለበት። ስለዚህ ያለን አማራጭ ምንድነው? የግድ እኛም ወደ ኢንዱስትሪው ሄደን ማሰልጠን ስላለብን ፍላጎት ያሉበት ወረዳ ላይ ወረዳዎች ራሳቸው ክላስ አመቻችተው ፕሮጀክተር አስፈላጊውን ግብዓት አሟልተው እዛ ስልጠናው እንዲሰጥ ይደረጋል ማለት ነው። እኛ ደግሞ አሰልጣኞችን እንመድባለን፣ እዛ ወረዳ ላይ ሄደው ስልጠናውን እንዲሰጡ እናደርጋለን ማለት ነው። በዚህ ዙሪያ ላይ ያጋጠመን ችግር ሊኖር ይችላል። አሰልጣኞች የሚያጋጥማቸው ችግር ሊኖር ይችላል። ሰልጣኞች ሊያጋጥማቸው የሚችለው ችግር ሊኖር ይችላል። ወረዳ ተቋማት የሚያጋጥማቸው ችግር ሊኖር ይችላል። ስለዚህ ያንን ችግር እንዴት ነው የምንፈታው? ቋሚ የሆነ የግንኙነት ጊዜ አለን። ሐሙስ መደበኛ የሆነ ግንኙነት ፈጥረን በዛ ላይ ኮሙኒኬት እንደራረጋለን። ወረዳው ክፍለ ከተማ መውሰድ ያለበትን ችግር አይቶ እንዲወስድ ኮሌጁም ደግሞ ያለበት ጋፕ ካለ አሰልጣኞችን በሰዓቱ ከመመደብ አንፃር ከሌሎች ጉዳዮች ጋር ተያይዞ ያሉ ችግሮች ካሉ በጋራ በመወያየት ችግሮችን እንፈታለን ማለት ነውና ተቀናሽተን እየሰራን ነው። ጥሩ የሆነ ፕሮግረስም ጥሩ የሆነ ለውጥም አስመዝግበናል ማለት ነው። በጣም ቆንጆ ነው። እንደዚህ የተገናኛችሁ ችግሮችን የምትፈቱና ስራዎችን የምታስኬዱ ከሆነ ደስ ይላል። ግን የምትገናኙት የት ነው? እናንተ ናችሁ የምትሄዱት ወይስ እነሱ ናቸው የሚመጡት ወይስ ኦንላይን ነው? ኦኬ ጥሩ ነው። እንትን አለ የኮሙኒኬሽን ቻናሎች አሉ። የራሳችን የሆነ የዋትስአፕ ግሩፕ ክሬት አድርገን በዛ ኮሙኒኬት እናደርጋለን። ኮሙኒኬሽናችን ዴይሊ ነው። ዴይሊ ኮሙኒኬት እናደርጋለን። ከዛ ባሻገር ደግሞ እዚህ ነው የምንገናኘው። ኮሌጅ ውስጥ ይመጣሉ። የ11ዱም ወረዳ የስራና ክህሎት ጽህፈት ቤት ኃላፊዎች ይመጣሉ። የክፍለ ከተማ ደግሞ ሁለት አስተባባሪዎች ይህንን ዘርፍ በዋናነት የሚያስተባብሩ ሁለቱ አመራሮች ባሉበት የኛንም አሰልጣኞች ይዘን ስራዎችን እንገመገማለን ማለት ነው። ወደ መጨረሻ ጥያቄ ሲሄድ ከዞኒንግ ጋር ተያይዞ አዳዲስ የስልጠና ክፍሎች ይከፈታሉ ተብሎ ይጠበቃልና አዳዲስ ወርክሾፖችን ተጨማሪ ወርክሾፖችን አዳዲስ የስልጠና ክፍሎችን ከመጨመር አንፃር ምን ታስቧል? ዞኒንግ እና ዲፍረንሺዬሽን ከእሳቤው ጀምሮ በጣም ሰልጣኞችን አንዱን ብቁ ልናረግ የምንችልበት አንዱ ስልት ነው ማለት ነው። ኮልፌ ዞኑን መለየት መቻል አለበት። ሙያዎችን ደግሞ ዲፍረንሺዬት ማድረግ አለበት። ያ ካልሆነ ሰፊ ፍላጎት አለና እነሱን ላይ ሁሉ ደርሰን ውጤታማ የሆነ ኢንዱስትሪው በሚፈልገው ልክ ሰልጣኞችን ማውጣት አንችልም፣ እንቸገራለን። ስለዚህ ምን ማድረግ መቻል አለብን? ዞን ማድረግ መቻል አለብን በሚል ስራና ክህሎት ሚኒስቴር በለየልን አግባብ ለኛ ደግሞ የተሰጠን አለ ማለት ነው። ሙያዎች ተለይተውልናል። ስለዚህ ምንድነው የአካባቢያችን ጸጋ፣ ኮልፌ ላይ ምን አለ፣ ከዛ ሙያ ጋር ሪሌትድ የሆነ ሙያ ምንድነው፣ ኮልፌ ምንድነው ማሰልጠን ያለበት የሚለው በጥናት የተመለሰበት አግባብ ነው ያለው ማለት ነው። ከዛ አንፃር ፕሪንቲንግ እና ፐብሊኬሽን ዲፓርትመንቱን አንዱን አሁን ለመክፈት አስበናል። በ2018 አንዱን ዲፓርትመንት ከፍተን ሰልጣኞችን በዛ ልክ አዌር አድርገን መልምለን ለማሰልጠን ዝግጅት እያደረግን ነው ማለት ነው። ይህንን ለማድረግ አንደኛ ብዙ ስልጠና የሌላቸውን ሰልጣኞች ደግሞ የስራ ስምሪት ያልተሰጣቸው ሰልጣኞችን የመለየትና ኢንዱስትሪው ወዳለበት ያ ሙያ ወዳለበት ተቋም ላይ እንዲሄዱ የማድረግ ስራ የለየታውን ስራ ሰርተናል ማለት ነው። ያ ማለት ነው ቦታ የሚለቅልን ዲፓርትመንት አለ ማለት ነው። ስለዚህ ያንን ካስለቀቅን በዛ ዲፓርትመንት ደግሞ ሰብስቲቲዩት አድርገን ይህንን አዲሱን ዲፓርትመንት ለመክፈት አሰልጣኞች እንዲሟሉ የማድረግ ስራ
ቲቲኤልኤሞች የማዘጋጀት ኦኤሱን ከሪኩለሙን የማዘጋጀት ስራ ጊዜያዊ የሆነ ዲፓርትመንትም አቋቁመናል። ስለዚህ ያ ጊዜያዊ የሆነ ዲፓርትመንት ምንድነው የሚሰራው? ፍላጎት አይደንቲፋይ ያደርጋል ማለት ነው። ምን አይነት ፍላጎት ያስፈልጋል? ምን አይነት ግብአት ያስፈልጋል? ኦኤሱስ ከሪኩለሙ እንዴት ነው ዲዛይን የሚደረገው? ሶርሳችን የት ነው ያለውን ኢንዱስትሪ የመለየት ስራ ተሰርቶ በአጭር ጊዜ ውስጥ ወደ ተግባር ለመግባት ብዙ ጥረቶችን እያደረግን ነው ማለት ነው።